ሜዲሲን ስፔሻሊስታችን ዛሬ ማቀርብላችሁ ስለ ጨረርም ራስን ከጨረር እንዴት እንከላከል ነው። ራስን ከጨረር ለመከላከል አራት መንገዶች አሉ በጣም ጠቃሚ ሆኖ ለህይወት እነሱን እናያለን ማለት ነው። በመጀመሪያ ግን ጨረር ምንድነው? ጨረር ማለት ኢነርጂን ከአንድ ቦታ ወደ አንድ ቦታ የምናስተላልፍበት መንገድ ነው። አይዘር ኤሌክትሮማግኔቲክ ሊሆን ይችላል፣ ፓርቲኩሌት ሊሆን ይችላል ማለት ነው። የምናስተላልፍበት ኤሌክትሮማግኔቲክ እንደምናውቀው ነው። አልትራቫዮሌት ሊሆን ይችላል፣ ጋማ ሬይ፣ ኤክስሬይ፣ ቪዚብል ላይት ሊሆን ይችላል፣ ፓርቲኩሌት እንደ ቤታ፣ አልፋ ምናምን ማለት ነው። እነዚህን ጨረሮች በሁለት እንከፍላቸዋለን። ነን አዮናይዚንግ እና አዮናይዚንግ ለማለት ነን አዮናይዚንግ ናቸው። ጋማ እንደ አልትራቫዮሌት ላው ማለት ነው። ቪዚብል ላይት፣ ማይክሮዌቭ እና ኢንፍራሬድ እንደዚህ ራዲዮ እነዚህ ላው ፍሪኩዌንሲ ሃይ ዌቭሌንግዝ ያላቸው ነን አዮናይዚንግ ባሉ ምክንያቱም ያላቸው ኤነርጂ በጣም ትንሽ ነው። ከ3 ወይም ከ3 ኤሌክትሮን ቮልት በታች ስለሆነ አዮናይዝ ማድረግ አይችሉም አቶሞችን ወይም ሞለኪውሎችን። ስለዚህ ሴሎቻችን ወደ ሴሎቻችን ውስጥ ገብተው ወደ ሰውነታችን ገብተው አዮናይዝ ማድረግ ስለማይችሉ አዮናይዝ ካላደረጉ እነዛ ፍሪ ራዲካል ካልሆኑ አክቲቭ ካልሆኑ ችግር ያመጣው። አዮናይዚንግ የሚባሉት ጋማ ሬይ፣ ኤክስሬይ እና የፋር አልትራቫዮሌት እንደዚሁ ቤታ ፓርቲክል፣ አልፋ ፓርቲክሎች እነዚህ አዮናይዚንግ እንላቸዋለን። በቀጥታም በተዘዋዋሪ ሰውነታችን ውስጥ ያሉት ሞለኪውሎች አዮናይዝ ያደርጓቸዋል፣ አክቲቭ ያደርጓቸዋል ለሪአክሽን ፈጣን እንዲሆኑ ሪአክሽን እንዲፈልጉ ማለት ነው። ፍሪ ራዲካል ነው የኬሚስትሪ ተማሪዎች ወይም ያረሳችሁ እሱ ማለት ያላችሁ ታውቁታላችሁ ማለት ነው። ስለዚህ እነዚህ አክቲቭ እንትኖች የሴሎቻችን ሞለኪውሎች ፕሮቲን፣ ካርቦሃይድሬት ሁሉንም ያሉትን አታክ ያደርጓቸዋል። ዲኤንኤውን የዘረመላችንን ሁሉ አታክ ያደርጉታል ማለት ነው። በቀጥታም ባይሆኑ በዚህ በጨረሩ አታክ ይደረጋል፣ ይጎዳል ማለት ነው። ስለዚህ ይሄ የተጎዳ እንትን ስራውን በትክክል አይሰራም ማለት ነው። በተለይ ሰውነታችን 60% ውሃ ስለሆነ ውሃ ነው አብዛኛው ጊዜ በዚህ የሚጠቀው። የዞረ ያሉትን የሴሎቻችን ፕሮቲኖች ጠቃሚ ሞለኪውሎች ጉዳት ያደርስባቸዋል ማለት ነው። በዚህ መንገድ ሴሎቻችን ብዙ ሴሎች ከተጎዱ የአንድ ኦርጋን ወይም አንድ ቲሹ ኦርጋን ፌለር ሊገጥመን ይችላል። በቀን ወይም በቀናት ወይም በወራት አለዚያም በአመታት ውስጥ ማለት በወር ውስጥ እንሞት እንችላለን ማለት ነው። ሌላ ባንሞትም ሌላ አደጋ ያደርስብናል፣ መጉደል ምናምን መቆሳሰል ምናምን ያመጣብናል ማለት ነው። ከፋ እንትን ያመጣል። ያለዛ ጉዳቱ አነስተኛ ከሆነ ራሳቸውን መጠገን የሚችሉ ግን ሲጠግኑ ስተት ሊፈጥሩ ይችላሉ ወይም ደግሞ በትክክል በደንብ ሳይጠግኑ ሊቀሩ ይችላሉ። በዚህ ሰዓት ወደ ካንሰር ይቀየራል ማለት ነው። ራሱን ወደ ካንሰር ትራንስፎርም ያደርግና ካንሰር ይፈጠራል። ስለዚህ አዮናይዚንግ እንደዚህ ነው ባህሪው ማለት ነው። ይሄን ያህል ሂንት ከሰጠኋችሁ ማንበብ ትችላላችሁ። ከፈለጋችሁ ኮሜንት ላይ ጻፉልኝ፣ የምትፈልጉ እንዳቀርብላችሁ እችላለሁ። ይህ የምታዩት የራዲሽን ሳይል ነው። ዳንጀረስ እንትኖች አሉ ማለት ነው። ዳንጀረስ ራዲሽኖች ሶርሶች አሉ የሚለውን የምናየው ይሄ አለ። ከነዚህ መራቅ አለብን። እንደዚህ ከተጻፈባችሁ በጣም አደገኛ ጨረር እንዳላቸው ነው የሚያሳይ ማለት ነው። ስለዚህ ለመከላከል ራሳችን ከጨረር አራት መንገዶች አሉ ብያችኋለሁ። የመጀመሪያው ታይም ነው። ጊዜ በተቻለ መጠን ከጨረር አመንጭ አካላት መራቅ አለብን። ቶሎ ነው በቃ ስራችንን የምንፈልገው ቶሎ ሰርተን ጨርሰን ወዲያውኑ ከዛ ቦታ መሸት አለብን ማለት ነው። ብዙ በቆየን ሰዓት ብዙ እየተጋለጥን እንላለን። ዳይሬክትሊ ፕሮፖርሽናል ነው ከጊዜ ጋር። ሁለተኛው ዲስታንስ ነው፣ ርቀታችን በተቻለ መጠን ከሶርሱ መራቅ አለብን። ምንም መቅረብ አስፈላጊ ካልሆነ አለመቅረብ መራቅ። የግድ መቅረብ ካለብን ደግሞ ምን ያህል ርቀቱን መስራት እንችላለን የሚለው ስራችን በዚህ አስበን ከመስራታችን በፊት ርቀታችን መጠበቅ ነው። በተለይ ዲስታንስ በጣም ጠቃሚ ነው። ኢንቨርስ ስኩዌር ስለሆነ ፕሮፖርሽኑ ሪሌሽኑ 1 ሜትር ላይ ርቀት ሆነን ኤክስፖዝ ነው የምንጋለጠው ጨረር 2 ሜትር ስንርቅ 1/4 ይቀንስና 3 ሜትር ስንርቅ 1/9 ይቀንሳል ማለት ነው። 4 ሜትር ስንርቅ 1/16 ይቀንሳል ማለት ነው። ስለዚህ በጣም ጠቀሜታ አለው ርቀት መጠበቅ ማለት ነው። ይሄ እንደምታዩት ዳንጀር ሳይን ያሳያል። ራዲሽን ሃዛርድ ስታይል ነው። ከዚህ ራቁ 24 ሰዓት በቀን ራቁ ማለት ነው። ይሄኛው ዶዚሜትሪ ነው። ከአራቱ
መንገዶች አንዱ የሆነው ያማል። ሶስተኛው ዶዚሜትሪ ነው። በተለይ ለባለሙያዎች ዶዚሜትሪ ይኖራቸዋል። ማሽን ነው የሚያነብለው አለ ዲቴክት ያደርጋ ካለ ከዚያ መጠኑን የሚነግረናል ማለት ነው። የሕክምና ባለሙያዎች፣ የኒውክሌር ጣቢያ ባለሙያዎች ከኒውክሌር ጋር ተያይዞ እነዚህ ጨረሩን ይዘው ከሚጠቀሙ ሰዎች ጋር የመንገድን አስፋልት አንጣፊዎች ይሁን እነሱ ይሄን ማድረግ አለባቸው። ስለዚህ ሪከርድ ያደርጋል ይነግረናል ቫልዩ ማለት ነው። ቫልዩ ከዛ በላይ ከሄደ ከተፈቀደለት በላይ ከሄደ ሜዠርመንት ይወሰዳል። ከተፈቀደለት በታች ከሆነ በኖርማል ሬንጅ ከሆነ ስራችን ከሆናል ማለት ነው። ከዶዚሜትሮች አንዱ የሆነው እናሳየዋችሁ። ይሄኛው ሌላ ሰርቬይ ሜትር የሚባል ነው። በእጅ ተይዞ ያለውን መሬት ላይ አካባቢ ላይ በቆዎች ላይ የተደፋ ካለ የፈሰሰ ካለ በዚህ ዲቴክት እናደርጋለን። ካለ አደጋ የሚያደርስ አይነት ከሆነ እሱን እንትና ካለ ማስወገድ አለብን። የራሱ ባለሙያው ይጸዳል ማለት ነው። የራሱ ህግና ስርዓት አለው ማለት ነው። አራተኛው መንገድ ሼልዲንግ ነው። ሼልዲንግ ማለት አልፋ ፓርቲክልን ለምሳሌ በፔፐር በወረቀት ማስቀረት እንችላለን። እንደነገርኳችሁ እነዚህ ጨረሮች ቀጥተኛ ነው መንገዳቸው፣ አይሰባበርም፣ አይጠማዘዝምና ሶርሱ ፊት ለፊት አብሮ ይመጣ ሰዓት ካለ በመሃል ወረቀት ብናደርግ አልፋ ፓርቲክልን ፕሪቨንት እናደርጋለን፣ ብሎክ እናደርገዋለን፣ አያልፍም። ቤታ ፓርቲክልን በአልሙኒየም ብሎክ ማድረግ ይቻላል። ጋማ ሬይ እና ኤክስ ሬይ በሊድ ነው ቲክነሳቸውን በመጨመር ሃፍ ቫልዩ ቲክነስ ይባላል። በሱ መሰረት አስልተን በሊድ ወይም በኮንክሪት ብሎክ ማድረግ እንችላለን። ኒውትሮንን በውሃ ብሎክ ማድረግ ይቻላል። ይሄ ተመሳሳይ ነው። ኒውትሮንስን ግን አንችልም፣ ብሎክ ማድረግ አንችልም። ማሱ ኢንሲግኒፊካንት ነው፣ ቻርጅም የለውም እና ሃይሊ ፔኔትሬቲንግ የሚባል ነው ኒውትሮንስ ማለት ነው። ይሄኛው ሌላኛው እንደዚህ ተመሳሳይ ነው። አልፋም በፔፐር ማድረግ ይቻላል። ፔታ ደግሞ ቆዳችን ማለፍ አይችልም ለማለት ነው እንጂ እጅን ለማሳየት አይደለም። ቆዳ ማለፍ አይችልም። ጋማ ሬይ እና ኤክስ ሬይ ያልፋል ቆዳን፣ አጥንትንም ያልፋል። ግን አጥንት ብዙ ይቀንሰዋል ግን ሙሉ በሙሉ አይቀንሰውም። እንጨትም እንደዚህ ይቀንሰዋል ግን ሙሉ በሙሉ አይቀንሰውም። ቲክነሱ በጨመረ ቁጥር እየቀነሰ ሃፍ ቫልዩ ቲክነሱ እያሰላን ብንቀንሰው በእንጨትም ቢሆን ማደማ ጋማ ሬይ እና ኤክስ ሬይ ማጥፋት እንችላለን፣ እንዳያልፍ ማድረግ እንችላለን። በሊድ ሙሉ ብሎክ ማድረግ እንችላለን። ኒውትሮን ግን አንችልም ማለት ነው። ስለዚህ እነዚህን መቼ ነው የምንጠቀማቸው ነው? እነዚህ አራቱ መንገዶች ታይም፣ ዲስታንስ ርቀት፣ ጊዜና ሼልዲንግ ዶዚሜትሪዎች እነዚህን መቼ ነው አቬሌብል የሆነው በእጃችን ያለው ከነዚህ ከአራቱ አንዱን አፕሮፕሪየትሊ መጠቀም አለብን ማለት ነው። በተለይ በጦርነትና አደጋ በሚፈጠርበት እንደ ቸርኖቢል እንደ ፉኩሺማ አይነት አክሲደንት በከተማዎች ነው የተከሰተው። ብዙ ህዝብ አልቋል፣ ብዙ ህዝብ ሞቷል፣ ብዙ አደጋ ተከስቷል። እስካሁን አለ ጠባሳው። ግን ይሄን ማድረግ እነዚህ የመከላከል መንገዶች ከተጠቀምነ ለምሳሌ እኛ ፓወር ፕላንት ቢኖርና ሊፈነዳ ሊበላሽ ይችላል። ህክምና ላይ ቦታዎች ላይ አደጋ ሊከሰት ይችላል። በዚያን ሰዓት እነዚህ ካወቅን ራሳችን መከላከል እንችላለን። በህንጻዎች በመደበቅ፣ በኮሎኖች በመደበቅ፣ በድንጋዮች በመደበቅ ራሳችን ማትረፍ እንችላለን። ምክንያቱም እነዚህ ጨረሩ ቀጥተኛ መስመር ነው የሚመጣ፣ ተሰባብሮ አይመጣም። ስለዚህ ብሎክ ካደረግነው አያገኘንም ማለት ነው። ስለዚህ ሴፍ ለመሆን ከጨረር ራሳችን ሴፍ ለማድረግ አራቱ መንገዶች አፕሮፕሪየትሊ በሰዓቱ መጠቀም አለብን ማለት ነው። በጣም ክሪቲካል እና ቫይታል ናቸው። እንዲቀላል ይመስላሉ ግን ብዙ ነገሮችን ነው እንትን የሚሉ ማለት ነው። በጣም ቀላል ናቸው ግን ህይወት አድናቸው። ብትይዟቸውና ብትጠቀሙባቸው ጥሩ ነው ብያምናለሁ። በተቻለ መጠን ከጨረር ተጋላጭ ላለመሆን መጣር አለብን። በምንችለው መጠን ከጨረር ላለመጋለጥ ማድረግ አለብን። ያው ባለፈው እንደሰራሁላችሁ ቪዲዮ ላይ ጨረር ሙሉ ላለመጋለጥ አንችልም። ኢንቫይሮንመንታል አለ በምንችለው መቀነስ አለበት። ከቻልን ማድረግ እንችላለን። ያው ዜሮ ኤክስፖዠር